የአባቱን ገዳዮች ለመበቀል ሲል የፈላ ውሃ እጁ ላይ እየፈሰሰ እንኳ አልፎ ወደ ጨካኝ የወንበዴ ቡድን የገባውን ወጣት ታሪክ እናያለን። ፊልሙ የሚጀምረው በጓንግዡ በሚገኘው ሃንግ ወደብ ውስጥ ነው። ይህም ለቻይና ሕዝብ በጣም አስቸጋሪና ጨለማ የሆነበት ወቅት ነበረ። የሃንግ ቡድን በሁለት እጅግ ጨካኝና ተቀናቃኝ የሆኑ የወንበዴ ቡድኖች ቁጥጥር ስር ውሏል። እነሱም ብላክ ታይገር እና ኖርዝ ሲ በመባል ይታወቃሉ። የብላክ ታይገር ቡድን የመርከብ ማቆሚያዎችን ብቻ ሳይሆን በአካባቢው ያሉ የሴቶችን ቤት፣ የካሲኖዎችንና የእጽ መሸጫዎችን ያሉ እጅግ አትራፊ የሆኑ ትላልቅ ንግዶችን በብቸኝነት ተቆጣጥሯል። እነዚህ በሚሊዮን የሚቆጠሩ ዶላሮችን የሚያወጡ ንግዶች የብላክ ታይገር መሪ በሆኑት በሶስት የጉዲፈቻ ልጆች በብረት እጅ በጥብቅ ይጠበቃል። በዚህ ወቅት የሚፈራው የብላክ ታይገር መሪ ማስተር ሊ አራተኛ የጉዲፈቻ ልጅና የውስጥ መስመር አማካሪ የሚሆን አዲስ የበላይ ተዋጊ መመልመል ፈለገ። ለቡድኑ ከ5 ዓመታት በላይ በማገልገል ታማኝነታቸውን ያረጋገጡ በርካታ ደፋር ታናናሽ አባላትን ጠራ። ከእነዚህ መካከል ሊትል ፎይ በመባል የሚታወቀው ወንግ ፎይ ሁንግ ይገኝበታል። ፎይ ሁንግ እና ሌሎች ተመልካቾች ማስተር ሊ አንድ የከዳቸውን አባል በጥብቅ በሚመረምርበት ወቅት በቦታው እንዲገኙ ተደረገ። ማስተር ሊም የተጠረጠረውን ሰው ለመናዘዝ እምቢ በማለቱ እዚያው በፊታቸው በጥይት አስገደለው። ማስተር ሊ ተመልማዮቹ ባዶ እጃቸውን የሰራሚክ ጽዋዎችን እንዲይዙ ካደረገ በኋላ የፈላው በቀጥታ ወደ ጽዋዎች አፈሰሰባቸው። ጽዋዎቹ ሞልተው ሲፈሱ እንፋሎቱ እየወጣና የፈላው ውሃው በእጆቻቸው ላይ እየፈሰሰ እንኳ ማስተር ሊ ማፍሰሱን አላቆምም። ተዋጊዎቹ በሙቀቱ እያለቀሱ ጽዋቸውን ጣሉ። ሆኖም ፎይ ሁንግ ጽዋውን አልጣለም። የፈላው ውሃ ቆዳውን እየበጣጠሰው፣ ጣቶቹ ወደ ደማቅ ቀይ ቀለም እየተቀየሩ እንኳ በፊቱ ላይ ምንም አይነት የህመም ስሜት ሳያሳይ ረጋ እንዳለ ቀጠለ። በዚህ ወደር የሌለው የህመም መቻሉ የተደመመው ማስተር ሊ እውነተኛ ዓላማውን ነገረው። የኖርዝ ሲ የወንበዴ ቡድን ግዛት ውስጥ ሰርገው በመግባት መሪያቸውን እንዲገድሉት እንደሚፈልግ ተናገረ። የኖርዝ ሲ መሪን የተቋረጠ አንገት ይዞ የመጣ ማንኛውም ሰው ወዲያውኑ አራተኛ የጉዲፈቻ ልጅ እንደሚሆን ቃል ገባ። ማስተር ሊ የዚህ ድርጊት አደገኝነት ታውቆታል። በሁለቱ ቡድኖች መካከል ያለውን ሰላም አፍርሶ ሙሉ በሙሉ ጦርነት እንደሚያስነሳ ያውቅ ነበር። ነገር ግን ለዚህ ሁከት ሙሉ በሙሉ ዝግጁ ነበር። በማግስቱ ፎይ ሁንግ በከፍተኛ ጥበቃ እንደሚደረግለት የኖርዝ ሲ ዋና መስሪያ ቤት ብቻውን አመራ። በኩንጉፉ ብቃቱና በቁርጠኝነቱ ብቻ ታጥቆ ዋናውን በር ጥሶ በመግባት ብቻውን ትልቅ ሁከት ፈጠረ። በዝናብ በተጨማለቀው መንገድ ውስጥ የጠላቶቹን የሰይፍ ምት እያሸሸና በፈጣን ምቶች እየመለሰ ከብዙ ዘበኞች ጋር ተዋጋ። ሳይቆይ የኖርዝ ሲን መሪ ፊት ለፊት ለማግኘት ወደ ውስጠኛው ክፍል ደረሰ። የሁለቱ አንድ ለአንድ ፍልሚያ እጅግ ጠንካራና ጨካኝ ነው። ሁለቱም በኃይል የተሞሉ ምቶችን ተለዋወጡ። ፎይ ሁንግ የበላይ የሆነውን ፍጥነትና ቅልጥፍናውን በመጠቀም የኖርዝ ሲን መሪ ገደለው። የማስተር ሊን ትዕዛዝ ለመፈጸም አንገቱን ቆረጠ። ወዲያውኑ የተቆጡ በርካታ የኖርዝ ሲ አባላት ክፍሉን ሞልተው ከበቡት። ፎይ ሁንግ ምንም አይነት ፍርሃት ሳያሳይ ወደ ብዙ ጠላቶች መሃል ገባ። እጅግ በርካታ ጠላቶች መሬት ላይ የጣለ ቢሆንም በብዛት ስለበለጡት በመጨረሻ በጽኑ ቆስሎ ለመሞት አፋፍ ደረሰ። እንደ አጋጣሚ ሆኖ ከሚስጥር ጓደኞቹ አንዱ አቅራቢያው በሚገኝ ቦታ ላይ በማፈንዳት ጭስ ፈጠረ። ይህም ራሱን የሳተውን ፎይ ሁንግን ጎትተው ወደ ደህና ቦታ እንዲወስዱት አደረጋቸው። በዚያች ምሽት ፎይ ሁንግ ወደ ብላክ ታይገር ግዛት ተመለሰ። ማስተር ሊ የኖርዝ ሲ መሪ የተቆረጠ አንገት ያለበትን ደም አፍሳሽ ቦርሳ ይዞ ሲያዩ እጅግ ተደሰተ። ወዲያውኑም ፎይ ሁንግን አራተኛው ህጋዊ የጉዲፈቻ ልጁ አድርጎ አወጀ። አዲሱ ውድ ተዋጊ ወዲያውኑ እንዲድንለት የፈለገው ማስተር ሊ የፎይ ሁንግን ጓደኛና የመንገድ ላይ ሐኪም የሆነው ቢግቱዝ ጥልቅ ቁስሎችን ለማከም ያቀረበውን እርዳታ ተቀበለ። ቢግቱዝ ቀደም ሲል ህይወቱን ስላዳነው ለፎይ ሁንግ የህይወት ዕዳ እንዳለበት ተናገረ። ምንም እንኳን ፎይ ሁንግ ማስታወስ እንደማይችል ቢናገርም በሚቀጥለው ጠዋት የተገደለው የኖርዝ ሲ መሪ ልጅ የሆነው ውልወንግ ወደው መጣ። የአባቱ የተቆረጠ አንገት በከተማው ህዝብ ፊት በረጅም እንጨት ላይ ተሰቅሎ ሲያይ በቁጣ ተቃጠለ። የብላክ ታይገር ቡድንን እስከ መጨረሻው ሰው ድረስ ለማጥፋት የመሐላ ቃል ገባ። ከጥቂት ቀናት በኋላ ወደ ውስጠኛው የቡድኑ ክፍል የሚደረገውን ቅበላ ሙሉ በሙሉ ለማጠናቀቅ ፎይ ሁንግ በጀርባው ላይ ሙሉ በሙሉ የብላክ ታይገር ንቅሳት የሚደረግበት የመጨረሻ ስነ ስርዓት ማለፍ ነበረበት። ለፎይ ሁንግ ስልታዊ እቅድ አጋጣሚ ሆኖ አሮጌው የንቅሳት ባለሙያ በሰዓታት እርዝማኔ በወሰደው ህመም የበዛበት ሂደት ውስጥ ወሬ የማያቆም አፍቃሪ አሮጌ ሰው ነበር። መርፌዎቹ ወደ ቀዳዳው በሚገቡበት ወቅት አሮጌው ንቅሳት አድራጊ ስለ ብላክ ታይገር ሚስጥራዊ አሰራሮች ጥልቅ መረጃዎችን አወራው። ከተናገራቸው ወሳኝ መረጃዎች አንዱ በሁለት የተለያዩ የቁልፎች ብቻ ሊከፈት የሚችለውን የቡድኑን ማዕከላዊ የገንዘብ ካዝና ጥበቃ አሰራር ነበር። እነዚህ ዋና ቁልፎች በማስተር ሊ ሁለት ታላላቅ የጉዲፈቻ ልጆች በጥብቅ ይጠበቁ ነበር። እነርሱም ህገወጥ የቁማር ቤቶችን የሚቆጣጠረው ብላክ ክሮ እና የሰዎችን ንግድና የሴቶች መሸጫዎችን የሚያስተዳድረው ኦልድ ስኔክ ነበሩ። ንቅሳቱ ከተጠናቀቀ በኋላ ማስተር ሊ ለፎይ ሁንግ ሙሉ ስልጣን ሰጠው። እንደ አራተኛ ልጅ የመጀመሪያ ትዕዛዝ የቀሩትን የኖርዝ ሲ ኃይሎች ለማጥፋት የተደረገውን ምህረት የለሽ የወረራ ጥቃት መምራት ነበረ። ወረራው ትልቅ ስኬት አመጣ። ብላክ ታይገሮች ተፎካካሪዎቻቸውን ደምስሰው የሃንግ-ጉን ወደብ ሙሉ በሙሉ ተቆጣጠሩ። ምንም እንኳን ውልወንግ በወረራው ወቅት በጨለማ ውስጥ አምልጦ ቢሰወርም ይህ ድል በጠቅላላው የጥቁር ገበያ ዓለም ውስጥ ለፎይ ሁንግ ትልቅ ፍርሃትን
ሞገስንና ክብርን አተረፈለት። ሆኖም ብላክ ታይገሮች በፍጹም የበላይነታቸው እየፈነደቁ ሳለ ከእግራቸው ስር ሚስጥራዊ አብዮት እየተጠነሰሰ ነበረ። ወላጆቻቸው በብላክ ታይገር ባርነት የተገደሉባቸው ብስጭት የሞላባቸው የየቲዎች ስብስብ በሚስጥር ተደራጅተው ቡድኑን ለማጥፋትና በማስተርሊ የአገዛዝ ዘመን ሕይወታቸውን ላጠፋው በቀል ለመመለስ መሐላ ገቡ። የሚመጣውን አውሎ ንፋስ ያላወቁት ብላክ ታይገሮች በወደቡ ምሽጋቸው ውስጥ ትልቅ የድል ድግስ አዘጋጁ። በድግሱ ወቅት ፎይ ሁንግ የፖርት ስራዎችን የሚያስተዳድረውን የመጀመሪያውን የጉዲፈቻ ልጅ ኖርዝ ኢቪልን ሆን ብሎ ሲያበሳጨው ውጥረቱ ጨመረ። ኖርዝ ኢቪል ትዕግስቱ አልቆ ወደፊት በመንደርደር ፎይ ሁንግን በከባድ የብረት ዘንግ ትከሻው ላይ እስኪያጋድለው ድረስ አጠቃው። ክፍሉ ወደ ሁከት ተቀየረ። ፍልሚያውም ሊቆም የቻለው ማስተርሊ በጣልቃ ገብነትና በአስፈሪነቱ ሁለቱንም ሰዎች እንዲቆም ሲያዝ ነው። በሚቀጥለው ጣት ማስተርሊ ህገወጥ እጾችን ከሚያቀርቡለት የውጭ ሀገር አጋሮች ጋር ተገናኘ። የውጭ ሀገር አጋሮቹ 300 ጤናማ የቻይናውያን ሰራተኞችን ለሞት ለሚዳርግ የእጽ ሙከራ ወደ ውጭ ሀገር እንዲልኩላቸው ጠየቁ። በትርፍ ብቻ የታወረው ሚስተር ሊ ያለምንም ማወላወል አረመኔያዊ ስምምነትን ተስማማ። ታች ባሉ የመርከብ ሰራተኞች ላይ ለሚመሩ ምስኪኖች ከፍተኛ ክፍያ ያለው የውጭ ሀገር ስራ እንደሚሰጣቸው በማታለል በብረት ቤት ውስጥ እንዲቆልፉባቸው ለታችኞቹ አዘዘ። ቀናት እያለፈ ሲሄድ ፎይ ሁንግ ትርፍ ጊዜውን በወደቡ አካባቢ በማሳለፍ የልጅነት ፍቅሩ እንዲሁም የሴቶች ቤት አዛዥ የሆነችውን ሻኦ ሁዋን በመጎብኘት ያሳልፍ ነበር። ግላቸው አብረው በሚሆኑበት ጊዜ ፎይ ሁንግ የጋንግ አባል ስብዕናውን በመተው የብላክ ታይገርን የውስጥ ሚስጥሮች፣ የገንዘብ ካዝናውን ቦታና ካዝናውን ለመክፈት የሚያስፈልጉትን የሁለቱ ቁልፎች አሰራር ጨምሮ በጥንቃቄ ይነግራታል። በሚቀጥለው ቀን ሻዎ ጥገና እንደሚያስፈልገው በማስመሰል አንድ ውድ የሐር ልብስ ወደ አገር ውስጥ ልብስ ስፌት ቤት አመጣች። ልብስ ስፌት ቤቱን የምታስተዳደሩ ሴት በእውነቱ የውስጥ አብዮተኞች ቡድናቸው አባል የሆነችው ቹ ነበረች። በልብሱ ውስጥ የተሸሸገው ወረቀት የብላክ ታይገርን ካዝና ዝርዝር አቀማመጥና የቁልፎችን ሰዓት የያዘ ነበር። በአንድ አስደናቂ ትውስታ አማካኝነት የፎይ ሁንግ እውነተኛ ዓላማና አሳዛኝ የኋላ ታሪክ በመጨረሻ ወደ ብርሃን መጣ። ወንግ ፎይ ሁንግ የታወቀ የኩንግፉና የባህላዊ ሕክምና ሊቅ ልጅ ነበረ። አባቱ የሕክምና እውቀቱ ድሆችን ለመፈወስ ይጠቀምበታል። እንዲሁም ቤተሰቦቻቸው በብላክ ታይገርና በኖርዝ ሲ ቡድኖች የተደመሰሱባቸውን የየቲም ህጻናት በማሳደግ ህይወቱን አሳልፏል። በአባቱ መጠለያ ውስጥ ያደገው ፎይ ሁንግ ከሶስት ሌሎች የየቲም ህጻናት ጋር የማይበጠስ ወዳጅነት መሰረተ። እነርሱም ቹን ሆዋ እና የልጅነት ፍቅሩ ሻኦ ሁዋ ነበሩ። በሚያሳዝን ሁኔታ በአንድ አሳዛኝ ምሽት ሻኦ በብላክ ታይገር ጎበዞች ተጠልፋ በቀጥታ ወደ ሴቶች መሸጫ ቦታ ተሸጠች። ፎይ ሁንግ እና አባቱ አጋሾችን ሲከታተሉ ቀድሞውን ረፍዶ ነበር። እሷ በጥብቅ በሚጠበቀው የሴቶች መሸጫ ቦታ ውስጥ ታስራ ነበር። የአባቱን ኩንግፉ ኃይል የፈሩት የብላክ ታይገር አባላት አሰቃቂ የበቀል እርምጃ ወሰዱ። በእኩለ ሌሊት የወንበዴው አባላት የህክምና መጠለያውን በሮች ከውጭ በመቆለፍ በውስጥ በ10 የሚቆጠሩ ህጻናት ተኝተው ሳለ ሙሉ የእንጨት ህንፃ በእሳት አቃጠሉት። ፎይ ሁንግ ህጻናቱን ከእሳት ለማውጣት ሲታገል ከባድ የእሳት ቃጠሎ ደረሰበት። ነገር ግን አባቱ በእሳት ውስጥ ተይዞ ሲቃጠል በጭንቀት ከመመልከት ውጭ ምንም ማድረግ አልቻለም። በወጣትነታቸው በቁጣ የተሞሉት ፎይ ሁንግና ሁዋ ለእሳቱ ተጠያቂ የሆነው የወንበዴ አባል ፍለጋ ሲሄዱ ሰውየው ቀድሞውኑ በሌላ ሚስጥራዊ ሰው ተገድሎ አገኙት። አንድ ጥበበኛ የቡድሃ መነኩሴ ከጨለማው ውስጥ ብቅ በማለት የተጎዱትን ወጣቶች ወደ ተለየ የኩንግፉ ገዳም ወሰዳቸው። መነኩሴው አንድ ጥብቅ መስፈርት በማስቀመጥ የኩንግፉ ጥበብን ሊያስተምራቸው ተስማማ። እሱም ከገዳሙ መውጣት የሚችሉት እውነተኛ የበቀል ትርጉም ምን እንደሆነ ሲረዱ ብቻ እንደሆነ ነገራቸው። ለ5 ዓመታት መነኩሴው በፎይ ሁንግና በሁዋ ላይ አሰቃቂና ጠንካራ አካላዊ ስልጠና በማድረግ አካላቸውን ወደ ተንቀሳቃሽ መሳሪያነት ቀየረው። በመጨረሻም ወጣቶቹ እውነተኛውን የበቀል ትርጉም ተረዱ። ይህም ጠላቶቻቸውን መግደል ብቻ ሳይሆን ንጹሐንን ማዳንና የተጨቆኑ ከሁከት ዑደት ነፃ ማውጣት እንደሆነ ተገነዘቡ። በመንፈሳዊ እድገታቸው የረካው መነኩሴ ወደ ውጭ ዓለም እንዲመለሱ ፈቀደላቸው። ወደ ሃንጉ ወደብ በኩንግፉ ሊቅነት የተመለሱት ፎይ ሁንግና ሁዋ የብላክ ታይገር ቡድንን ከውስጥ ለመበታተን ረጅም ስልት ለማስፈጸም ከቹና ከሻኦ ሁዋ ጋር እንደገና ተገናኙ። ፎይ ሁንግ ወደ ቡድኑ የበላይ አመራርነት ይዘርጋል። ሻኦ ሁዋ በሴቶች መሸጫ ውስጥ ሆና መረጃ ትሰበስባለች። ሁዋ እና ቹ ደግሞ የቡድኑን የየቲም ህጻናት ያደራጃሉ። ወደ አሁኑ ታሪክ ስንመለስ የአብዮተኞች ስብስብ የመጀመሪያውን የካዝና ቁልፍ ለመያዝ ወጥመዳቸውን ዘረጉ። ቹና ሁዋ በጨለማ መንገድ ውስጥ ኦልድ ስኔክን አድብተው በመያዝ ዘበኞቹን ካሸነፉ በኋላ ገደሉ። ቹ የኦልድ ስኔክን ቁልፍ በሰም ላይ በማስቀረት ትክክለኛ ኮፒ ሰራች። ከዚያም ክፍያ ለክፎች ይሰጣል የሚል ጽሑፍ ከሬሳው ጋር በማያያዝ ብላክ ታይገር ዋና መስሪያ ቤት ፊት ለፊት ጣሉት። በግድያው የተደናገጠው ማስተር ሊ ዋናው ቁልፍ በኦልድ ስኔክ ሬሳ ላይ በመገኘቱ ትንሽ ተረጋጋ። ስለዚህ ቁልፉን ለመጠበቅ እንዲረዳው ለአስተማማኝ የመጀመሪያ ልጁ ለኖርዝ ኢቪል ሰጠው። ይህ በእንዲህ እንዳለ ፎይ ሁንግ የተሰራውን ኮፒ ቁልፍ ለመቀበል በቡድኑ አቅራቢያ ሁዋንን ተገናኘ። የተሰራውን ቁልፍ የያዘው ፎይ ሁንግ ብላክ ክሮ ወደሚያስተዳድረው የቁማር ቤት በመሄድ ገንዘቡ እስኪያልቅ ድረስ ሆን ብሎ በመሸነፍን ቀጠለ። ከዚያም 3000 የብር ገንዘቦችን በመበደር ሚስጥራዊውን ቁልፍ ለብላክ ክሮ በመስጠት የጎንዮሽ ስምምነት አቀረበለት። ፎይ ሁንግ ለብላክ ክሮው ሲናገር ቁልፉ ኖርዝ ኢቪል የቡድኑን ሀብት ለራሱ ለመስረቅ
በሚስጥር ያሰራው ኮፒ ቁልፍ እንደሆነ በመዋሸት ከሰሰው። በነገሩ የተሳበውና በስግብግብነት የተሞላው ብላክ ክሮው ማስረጃ ጠየቀ። ፎይሁንግ ብላክ ክሮውን ከተማው ውጭ ወደሚገኘውና በጥብቅ ወደሚጠበቀው የገንዘብ ካዝና ወሰደው። ብላክ ክሮውን ባስደነገጠ ሁኔታ የተሰራው ቁልፍ የካዝናውን በር በቀላሉ ከፈተው። ኖርዝ ኢቪል እየካደው እንደሆነ ያመነው ብላክ ክሮው ከፎይሁንግ ጋር ለመስራት ተስማማ። ከጥቂት ጊዜ በኋላ ቹን ለሺያው ለአብዮቱ የተያዘውን የመጨረሻ ጊዜ የያዘ ሚስጥራዊ መልእክት አደረሰች። ይህ በእንዲህ እንዳለ ማስተር ሊ ፎይሁንግን የግል ጦር መሳሪያ ስብስብን እንዲያይ ጋበዘው። ውሎንግ እየተከታተላቸው እንደሆነ ያወቁት ማስተር ሊ እና ፎይሁንግ የቀሩትን የኖርዝ ሲ አባላት ወደ ክፋት ወጥመድ ለማስገባት ያለምንም ዘበኛ በከተማው ገበያ ውስጥ ተዘዋወሩ። ውሎንግ እና የቀሩት ገዳዮች ወጥመዱን በመቀበል በገበያው መሃል ከባድ ጥቃት ሰነዘሩ። ማስተር ሊ የመጡትን የመጀመሪያዎቹን ጥቃት ሲከፍት ፎይሁንግ ከውሎንግ ጋር በህንፃዎችና በእንጨት መደገፊያዎች ላይ እጅግ አስደናቂ ፍልሚያ አደረገ። ሁለቱም የላቀ ተዋጊዎች ነበሩ። በሰይፍና በቦክስ ከባድ ምቶችን ተለዋወጡ። ነገር ግን የፎይሁንግ የበላይነት እየጨመረ መጣ። የብላክ ታይገር ረዳቶች ወደ ቦታው ሲደርሱ ፎይሁንግ የመጨረሻውን ገዳይ ምት በመሰንዘር ውሎንግን ገደለው። የኖርዝ ሲ ቡድንም ሙሉ በሙሉ አበቃለት። ሆኖም ድላቸው አጭር ነበረ። በተመሳሳይ ጊዜ የየቲም ቡድኖች በከተማው ውስጥ ባለ ብዙ አቅጣጫ ጥቃት ሰነዘሩ። ማዕከላዊውን የኦፊዮን እጽ ማከማቻ በማቃጠል የካዝናውን ዘበኞች ትኩረት አሳቱ። ብላክ ክሮውን ደግሞ ወደ ተለየ መንገድ በመውሰድ ፎይሁንግ እና ቹ ገደሉት። የብላክ ክሮው ሬሳ ላይ ያለው ደብዳቤ ከኖርዝ ኢቪል የብረት ዘንግ ምት ጋር እንዲመሳሰል አደረጉ። ይህም ፎይሁንግ ከቀናት በፊት በድግሱ ላይ ኖርዝ ኢቪል ሲመታው ያጠናውን የዘንጉን ምልክት በመጠቀም ነበር። በሚያሳዝን ሁኔታ የኦፊዮን ማከማቻውን በማቃጠል ላይ የነበረው ህዋ በመጣው የብላክ ታይገር ዘበኞች ተከቦ በህይወት ተያዘ። ፎይሁንግ ወደ ዋና መስሪያ ቤት ሲመለስ ህዋ በካቴና ታስሮ ማስተር ሊ የአብዮተኞችን መሪዎች ማንነት እንዲናገር ሲያሰቃየው በማየቱ ደነገጠ። ከባድ ህመም ቢያጋጥመውም ህዋ ለመናገር እምቢኝ አለ። ማስተር ሊ እሱን ሲያሰቃይ የየቲም ቡድኖች የገንዘብ ካዝናውን እያጸዱት እንደሆነ በስላቅ ነገረው። በውጭ በኩል የየቲም ቡድን ሁለቱንም ቁልፎች በመጠቀም ካዝናውን በመክፈት የብር ሳጥኖችን በጋሪ ላይ በመጫን የቡድኑን ሀብት ሙሉ በሙሉ ለድሃው ህዝብ አደሉት። በቁጣ የተሞላው ማስተር ሊ በውስጡ ከባድ ከዳተኛ እንዳለ ተረዳ። የበለጠ ከመመርመሩ በፊት አባላቱ የብላክ ክሮውን ሬሳ ይዘው መጡ። በሬሳው ላይ ያለው ምልክት ከኖርዝ ኢቪል መሳሪያ ጋር መመሳሰሉና ሀብቱ መዘረፉ ማስተር ሊ ጥርጣሬውን ሙሉ በሙሉ ወደ መጀመሪያ ልጁ አደረገ። መውጫ ያጣው ኖርዝ ኢቪል ቢላዋ በመምዘዝ የውሃን አንገት ላይ በመያዝ ከዳተኛው ማን እንደሆነ እንዲናገር አስገደደው። ሞቱ ውሸቱን ሙሉ በሙሉ እንደሚያረጋግጠው ያወቀው ህዋ ወደ ኖርዝ ኢቪል ጆሮ ተጠግቶ የመጨረሻውን ስድብ ከተናገረ በኋላ ራሱን ወደ ቢላዋ በመወርወር አንገቱን አረደ። በዚህም ሞተ። የህዋ አሳዛኝ መስዋዕትነት ማስተር ሊንና ሌሎችንም ኖርዝ ኢቪል እውነተኛ ከዳተኛ እንደሆነ ሙሉ በሙሉ አሳመናቸው። ማስተር ሊ ኖርዝ ኢቪልን ወዲያውኑ ከመግደል ይልቅ ማዕረጉን ገፎ አባረረው። ይህም ፎይሁንግ እርስ በእርስ ይገዳደራሉ ብሎ ስላሰበ አዘነ። በጓደኛው ሞት የተቀጣው ፎይሁንግ ህዋ በፊቱ ራሱን ሲገድል የታየው ምስል እየታወሰው በሀዘን ተሰበረ። ሺያኦ ህዋ አቅፋ በማጽናናት ህጻናቱ ከባርነት ነጻ ሳያወጡ ተስፋ ከቆረጡ መስዋዕትነታቸው ባዶ እንደሚሆን አሳሰበችው። ጥንካሬውን የመለሰው ፎይሁንግ ማስተር ሊ ሳይነቃ ወዲያውኑ እርምጃ መውሰድ እንዳለባቸው ተረዳ። በሚቀጥለው ጠዋት ማስተር ሊ ፎይሁንግን ወደ ወደቡ ከመሬት ስር ወደሚገኘው የሰዎች ማቆያ ወሰደው። እዚያም 300 የታሰሩ ሰራተኞች ወደ ውጭ ሀገር የእጽ ሙከራ ሊላኩ ሲጠብቁ አያቸው። ማስተር ሊ ፎይሁንግ በ48 ሰዓት ውስጥ ሰራተኞቹን ወደ ውጭ ሀገር መርከብ የመጫን ሙሉ ኃላፊነት ሰጠው። ኖርዝ ኢቪልን ለመበቀል የቆረጠችው ሻኦ የተባረረውን የቀድሞውን መሪ ወደ ማሳጅ ቤት ተከተለችው። የኖርዝ ኢቪልን እምነት ለማግኘት የፎይሁንግን እውነተኛ ማንነት እንደምትነግረው በማስመሰል ዘበኛውን ለማዘናጋት አሰበች። ሆኖም ኖርዝ ኢቪል እጅግ ተጠራጣሪ ነበረ። የሺያኦ ተንኮል በመረዳት ወዲያውኑ እዚያው ገደላት። ሁከቱን የሰማችው ቹ ወደ ክፍሉ ገባች። ኖርዝ ኢቪል ከመንቀሳቀሱ በፊት ቹ የተሸሸገው ቢላዋ በማውጣት የኖርዝ ኢቪልን ጉሮሮ በመቁረጥ የጓደኛዋን በቀል ወሰደች። ከዚያም ከሺያኦ ሬሳ ጋር ወደ ጨለማው አመለጠች። አሁን በህዋ እና በሺያኦ መቃብር ፊት ለፊት የቆመው ልብ የተሰበረ ፎይሁንግ ለቀሩት የአብዮት መሪዎች የደፈጣ ጥቃት ጊዜ አጉት አብዮት የሚደረግበት ሰዓት እንደደረሰ አወጀ። ፎይሁንግ እና ቹ በሃንግ ወደብ ውስጥ በመዘዋወር ማስተር ሊ 300 ሰራተኞችን ለባርነት ሊሸጥ እንደሆነ ለህዝቡ ገለጹ። የተቆጡት ነዋሪዎች ከጎናቸው ቆሙ። ፎይሁንግ በኩለ ሌሊት ወደ ማቆያው በመሄድ ዘበኞችን ደምስሶ የብረት ቤቶችን በመስበር 300ውን ሰራተኞች ነፃ ወጣቸው። ፎይሁንግ ግዛቱን ያፈረሰበት እውነተኛው መሪ እንደሆነ የገባው ማስተር ሊ የፎይሁንግን አንገት ቆርጦ ላመጣ ማንኛውም ሰው የቡድኑን ሙሉ ሀብት እንደሚሰጥ ቃል ገባ። በርካታ የገንዘብ ቅጥረኞች እሱን ፍለጋ መንገድ ላይ ወጡ። ፎይሁንግ በጠበበ መንገድ ውስጥ ተከበበ። ሊያሸንፉት ሲሉ ቢግቱዝ ከብዙ የመርከብ ሰራተኞች ጋር በመምጣት አዳኞችን መከተል ለፎይሁንግ ያለውን ታማኝነትም አረጋገጠ። ሰራዊቱን ሙሉ በሙሉ ያዘጋጀው ፎይሁንግ በየቲሞች ነፃ በወጡ ሰራተኞችና በከተማው ህዝብ ታጅቦ በቀጥታ ወደ ብላክ ታይገር ዋና ምሽግ አመራ። ሰራዊቱ ምሽጉን በሙሉ ለመደምሰስ የሚያስችል ቢሆንም
ፎይሁንግ ተጨማሪ ንጹሃን እንዲሞቱ አልፈለገም። ብቻውን ወደፊት በመውጣት ከማስተር ሊ ጋር 1 ለ1 ፍልሚያ እንዲያደርጉ ተፎካከረ። ማስተር ሊም ጥሪውን ተቀብሎ የቀሩትን አባላቱን ወደ ውጭ በመላክ ከባድ የእንጨት በሮች ከኋላ ተዘጉ። ፍልሚያው ከመጀመሩ በፊት ፎይሁንግ የእሳት ላምባዎችን በእንጨት አምዶች ላይ በመስበር የታችኛውን ክፍል በእሳት አያያዘው። በፍልሚያው ማንም ቢሸነፍ እንኳ የብላክ ታይገር ዋና መስሪያ ቤት እንዲቃጠልና ህዝቡ በሰላም እንዲኖር አደረገ። በእሳት በተሞላው አዳራሽ ውስጥ የመጨረሻው የኩንግ ፉ ፍልሚያ ተካሄደ። ማስተር ሊ አጥፊ ኃይልና የብዙ ዓመታት ልምድ ይዞ ሲመጣ ፎይሁንግ ደግሞ በእሳት በፍጥነትና በቅልጥፍና መከተው። በሚቃጠሉት እንጨቶች ላይ እጅግ ከባድ ምቶችን ተለዋወጡ። የማስተር ሊ ጉልበት ቢኖርም የአረጋዊነቱ አካል ግን በእሳቱና በጢሱ ውስጥ ረጅም ጊዜ መቆየት አልቻለም። ፎይሁንግ የመጨረሻውን የኩንግ ፉ ምት በመሰንዘር የማስተር ሊን መከላከያ ሰበረ። ማስተር ሊ የሚቃጠለውን ጣሪያ ጥሶ ወደ ታች ወደቀ። ማስተር ሊ ወደ እሳቱ ሲወድቅ ፎይሁንግ እጁን ዘርግቶ ህይወቱን ለማዳን የማስተር ሊን እጅ ያዘ። ፎይሁንግ ወደ ላይ ሊጎትተው ቢሞክርም የማስተር ሊ ኩራት ግን ከዳተኛው ህይወቱን እንዲያድነው አልፈቀደለትም። ማስተር ሊ የፎይሁንግን አይን እያየ እጁን በመልቀቅ በራሱ መንገድ ለመሞት ወደ እሳቱ ውስጥ ወደቀ። አሁን ይህ ሞኝነት አይባልም? በዚህም ፊልሙ ይጠናቀቃል። ሳብስክራይብ በማድረግ 1000 አስሞሉ። ቤተሰብ አትሳፍሩኝ፣ መቼም ተማመንባችኋለሁ።